የሰረቀኝ ሌባ ቲክቶክ ላይ ተለቆ አየሁት። ይሄ ታሪክ ለብዙዎቻችሁ ስለሚጠቅም ኮፒ ሊንክ አርጉ፣ ሼር አርጉ። ባሬበር ወደ ታሪኩ ቀጥታ አስገባላችሁ። አርብ ቀን ነው። ሰው ላገኝ ነበር ወደ ሸዋ ዳቦና ታክሲ ያስኩት ሄዱ ጋር ነው ሰማዕታ ሙዚየም አይገስ ወይም ደግሞ ከስጢፋኖስ ጋር የቦሌ ታክሲ የሚያዝበት ጋር እሱ ጋር ነበር ነው። ቀጥታ የቆመ ላይ ቆሞ ነበር ታክሲ ሲመጣ። ከዛ ላይክ ቦሌ ያለና የት ነሽ አለኝ። ወደ እንትን ሸዋ ዳቦ ካልኩት ማለት ነው። ከዛ ቅርብነሽ ብሎ ከፊት ለፊት ሁለት የተቀመጡ የመጀመሪያው መቀመጫ ላይ ሁለት የተቀመጡ ሴቶች ነበሩ፣ አሪፍ የለበሱ ምናምን። ከዛ እነሱን አስጠግቶ አስቀመጠኝ ማለት ነው። ቅርብና ብሎ ከነሱ ኋላ ደግሞ ላይክ የሆነ ወደ ስራ የሚሄድ ሰው የሚመስል ደህና የለበሰ ምናምን ሰው አለ በዳር በኩል። በጥግ በኩል ደግሞ ከቤተ ክርስቲያኑ የምትመስል ሴት አለች ነጠላ ለብሳ ምናምን። ገና ከመቀመጤ በዛ ጥግ ያለችው ሴት ምን ትላለች ማለት ያስቀመጠኝ ወንበር ላይ ያለችው ሴት ማለት ነው፣ ግን ትርፍነሽ ብሎ እንዳያስወርድሽ ቦታ ያዥ ምናምን ትለኛለች። ከዛ አብራት የነበረችው ማለት በዛው መቀመጫ ላይ ያለችው አሁን እንደዚህ ያጋጥሞኛል ምናምን አለች። በቃ ከዛ እኔ ደግሞ በቃ ለኔ ያስበውልኝ ነው ያመሰግናለሁ ምናምን ብዬ ቅርቤ የነበረው መቀመጫ የቱ ነው ያ ሞተሩ ነው የሚባለው ከምንድነው ከጋቢናው ከሚቀመጠው ሰው ከኋላ ያለው ወንበር ላይ ወይም ደግሞ ከረዳቱ ጋር የሚያፋጥጣችሁ ወንበር ጋር ነበር። እሱ ጋር ቁጭ አልኩ። ገና ከመቀመጤ ደቂቃ አልሞላኝ። ገና ቁጭ ከማለቴ ረዳቱና ሹፌሩ ከኋላ ቦታ ያዥ ምናምን አሉ ማለት ነው። ከዛ ላይክ ከነዚህ ሴቶች ኋላ የነበረው ሰውዬ ያልኳችሁ በዚህ በዳር በኩል ያለው ነይ እዚህ ጋር ተቀመጭ ምናምን ብሎ እንዲከፍቶ አስገባኝ መሀል ማለት ነው። መሀላቸው ያቺ ሴትዮና ይሄኛው ሰውዬ ጋር ይውላችሁ እንደው አደገኛ አጫውቶኝ ስልኬ ላይክ በስርዓት ቦርሳዬ ውስጥ ምናምን በቃ አልሰርቅም የሚል ሰው ነበርኩኝ። በቃ እዛ ተቀመጥኩላችሁ። ከተቀመጥኩ በኋላ ምንድነው የተፈጠረው? ታክሲው ተነሳ። ልክ እዛ ጋር ስቀመጥ ታክሲው ተነሳ። ሄድን መሄድ ጀመርን ምናምን። ከዛ ልክ ምንድነው በውስጥ ነው ሄደው በላይ አልሄድም። በውስጥ ሄደን ወደ ሸዋ ዳቦ ኦልሞስት ሲቃረብ ሂሳብ አለና ላይክ ፊት ለፊት ያሉትን ሲቀበሉኝ ትዝ አይለኝም። አጠገቤ ያለውን ቀጥታ የቱ ጋር ሄደው አጠገቤ የተቀመጠችው ጋር አረጋት ላይክ ስናፕ አለላት ሂሳብ አላት ማለት ነው። ከዛ 100 ብር ይዛለች። 100 ብሯን እንዲያርጋ ላይክ እንዲህ ነው የተጠር። ከዛ ሳንቲምም ይዛ ነበር ለካ ከ10 ያላነሱ ይሄ ኮይኖቹ ማለት ነው። እንዲህ ብላ ብሩን ሰጠችውና ለቀቀችው። ሳንቲሞቹ እንዳለ እኔ ላይ ወረደ ፈሰሰ እኔ ላይ። ከዛ ደንግጬ እኔ በቃ ሳንቲሙን ለመርዳት ሰው እንዴት የራሱ ሳንቲም ሆኖ አብሮ ዝቅ አይልም? እኔ እኮ ለምን እንዳለቀውላ ግራ ነው የገባኝ። ብቻ እኔ በቃ በዛ ሰዓት ሴትዮዋን መርዳት ላይ ነኝ ያለሁት። አነሳሳው ምናምን ሰጠዋት። ላይ ሁሉንም አላነሳውም፣ ግን ቆይ በዚህ ወድቋል ምናምን ብዬ ዞር ስል ወደ ሰውየው ጂፑ ተዘግቶ ነበር የጃኬቱ። በዛ ሰዓት ከፍቶ እያስተካከለ ነው እና ይወዝ ላይክ የኔ መስሎኝ ምናምን አለ። አይገስ የዛኔ ስልኬን እያመቻቸው ብቻ አለ ምናምን። እኔ ቦርሳዬን ረስቼዋለሁ። ባይዘው የያዝኩትን ቦርሳ በዚህኛው በኩል ረስቼዋለሁ እስከነጭራሹ ማለት ነው። ከዛ በቃ ሸዋ ዳቦ ደረስኩኝና ረዳቱም አስታወሰኝ። ሸዋ ዳቦ ምናምን አለ። መልቀሜን ትቼ ወረድኩ። እንደወረድኩ በቃ ልክ ይውላችሁ መጀመሪያ ሲጭነኝ ቦሌ ብሎ ነበረ። ልክ እኔ እንደወረድኩ ሌላ ሴት ስትመጣ ግን ምን አለ ቦሌ ሚካኤል አለ። ልክ እንደወረድኩኝ ቦርሳዬን ሳየው ስልኬ የለም። በቃ ውሃን የሆንኩት የዛኔ እንዴት ደንግጬ እንደነበር እና ሁሉም ነገር የገባኝ ባዘው ያው ከተረጋጋው በኋላ ነው። ለእናንተም ማስጠንቀቂያ ይሆን ዘንድ ነው ብቻ ታሪኩን ሳሳጥርላችሁ። ሌላም ሰው ኦልሞስት ወደ ሁለት ሰው ምናምን እኔ እንደዚህ እንደሆንኩት ስለሆነ ምንም ፈዝዤም አይደለም። በቃ ምንድነው ቴንሽኔን ወሰዱት። ግን የሚያሳዝነው ነገር ምንድነው ሙሉ ታክሲው ተባባሪ ነበረ። እሱም የተረዳሁት እንዴት ነው መጀመሪያ ስቀመጥ አልተመቻቸውም። ምክንያቱም ቦርሳዬ የነበረው እንደዚህ ነበር ላይክ በምንም ሁኔታ ሊያወጣው አይችልም ነበር። ለዛ ነበር ቦታ ያዥ ምናምን ያሉኝ እነዚህኞቹ። ከዛ እንደገና ቦታ ይዤ ሞተሩም ላይ ሲሆን ደግሞ እንዴት ነው ቦርሳዬ መሀል ላይ ተቀመጠ። በምንም ሳብ ሊወስዱ አይችሉም። በቃ በመጨረሻ ያ ነው። እና the most interesting part ሌባውን ቲክቶክ ላይ ያየሁት ማለትም ሌላ ሰው ሲዘርፍ ነው ደግሞ ያየሁት። ቪዲዮ ተቀርጾ ተለቆና እንዴት ነው ያ ቪዲዮ የቆየ ቪዲዮ ነው ቤዚክሊ። እሱን ከዘረፈው በኋላ ነው የመጣውና ሰውየው በቃ the same position ነው ላይክ ሰው መሀል ያስገባል። እሱ ዳር ላይ ሆኖ በቃ ስራውን የሚሰራው እንዲህ እጁን እየከተተ ነገር ነውና ይሄን ይመስል ነበር። ሁላችሁም ተጠንቀቁ ለማለት ነው።